መጽሐፍ ቅዱስ ሲናገር እንደዚህ ይላል። ሐዋርያ ሥራ ምዕራፍ 4 ቁጥር 12 ላይ የእግዚአብሔር ቃል ከሰማይ በታች እንድንበት ዘንድ የተሰጠን ስም ሌላ የለምና ይላል። ስለዚህ ከሰማይ በታች ለሰዎች መዳኛ ስም፣ ከሰማይ በታች ለሰዎች የዘላለም ሕይወት ማግኛ ስም፣ የእግዚአብሔር መንግስት መግቢያ ስም፣ መጽደቂያ ስም፣ መክበሪያ ስም፣ ከእግዚአብሔር ጋር የምንታረቅበት ስም ለሰዎች ሁሉ የተሰጠ ማንንም ሳይለይ ማንንም ሳይመርጥ ለሰዎች ሁሉ ትልቅ ትንሽ አዋቂ አላዋቂ ሳይል ሁሉን አንድ ላይ አጠቃለው ለመዳን ለሰዎች ሁሉ የተሰጠ አንድ ስም አለ። እርሱም ኢየሱስ ክርስቶስ ነው። ለሰዎች ሁሉ ለመዳን እንዲሆን ይሄ ስም የተሰጠበት ዋናው ምክንያት ስለ ሰው ልጆች የሞተው ብቸኛው ጌታ እሱ ብቻ ስለሆነ፣ ብቸኛው አምላክ እሱ ብቻ ስለሆነ፣ ስለዚህ ከዚህም የተነሳ የመዳኛ ስም ለሰዎች ሁሉ፣ የመጽደቂያ ስም ለሰዎች ሁሉ፣ የዘላለም ሕይወት የማግኛ ስም ለሰዎች ሁሉ እንዲሆን ተደረገ ማለት ነው። ስለዚህ ኢየሱስ ክርስቶስን የሚያምን ሰው የሚቀበል ሰው የዘላለም ሕይወት አለ። በሌላ መዳን አይቻልም። በሌላ የዘላለም ሕይወት ማግኘት አይቻልም። በአንዱ በእግዚአብሔር ልጅ በክርስቶስ ኢየሱስ ብቻ ነው የዘላለም ሕይወት ማግኘት የሚቻል። ስለዚህ ሰው ሁሉ ይህንን አውቆ ተገንዝቦ ወደ ክርስቶስ መምጣት፣ በክርስቶስ ማመን፣ በሱ በማመን የዘላለም ሕይወት ማግኘት ይኖርበታል ማለት ነው። ይህንን ለመናገር ነው። ጌታ ኢየሱስ ክርስቶስ ዘመናችሁን ይባርክ። የጌታ ኢየሱስ ክርስቶስ ሰላም በያላችሁበት ይብዛላችሁ። በተለያየ አይነት እስራት ውስጥ ያላችሁ በጌታ በኢየሱስ ስም ካላችሁበት እስራት ነፃ የሚያወጣ እግዚአብሔር ኃይል ያገኛችሁ ብዬ ስለ እናንተ ልጸልይ እወዳለሁ። ጌታ ኢየሱስ ክርስቶስ ይባርካችሁ። እውነቱ ይሄ ነው። ይህንን እውነት ደግሞ በመቀበል በማመን ከዘላለም ሞት ትረፉ፣ ከዘላለም ፍርድ ትረፉ ለማለት ፈልጋለሁ። ጌታ ኢየሱስ ይባርካችሁ።